ይድረስ ለሽመልስ አብዲሳ። የኦሮሚያ ዋና ከተማ ናዝሬት እንጂ አዲስ አበባ አይደለችም። ከ4 ዓመት በፊት በኢትዮጵያ ውስጥ ያሉትን ዘርፈ ብዙ ውስጣዊ የፖለቲካ፣ የኢኮኖሚ፣ የባህልና ማህበራዊ ግጭቶችን ይፈታል በሚል ጭንብል የተቋቋመው የኢትዮጵያ ብሔራዊ ምክክር ኮሚሽን እነሆ ችግርና ግጭቶችን መፍታት ይቅርና በሀገራችን ታሪክ ታይቶና ተሰምቶ የማይታወቅ የግጭትና የእርስ በርስ ጦርነት ምንጭ የሚሆን የሀገራዊ ምክክር ውሳኔን በአዲስ አበባ ላይ ለመጫን የተቋቋመ የትሮይ ፈረስ መሆኑ በግላጭ እየታየ በመሄድ ላይ ይገኛል። የምክክር ኮሚሽኑ ካለፈው ሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ባለው ንግግርና ምክክር የአዲስ አበባ ጉዳይ በዋነኝነት የሚጠቀስ ሲሆን በአቶ ሽመልስ አብዲሳና በወይዘሮ አዳነች አቤቤ በኩል በተላለፈ ቀጭን ትዕዛዝ አዲስ አበባ የኦሮሚያ ዋና ከተማና የፌዴራሉ መቀመጫ እንድትሆን አስገዳጅ ውሳኔ እያስወሰኑ መሆኑን ከውስጥ አዋቂ ምንጮች መረጃዎች እያፈተለኩ እየወጡ ይገኛሉ። በፌዴራል ከተሞች አጀንዳ ስር ሲካሄድ በነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወካዮች ከኦሮሞ ብልጽግና ኦህዴድ ተወካዮች ውጭ ያሉ የብልጽግና ተወካዮች እንኳን በአብዛኛው በሽመልስ አብዲሳና በአዳነች አቤቤ ስለ አዲስ አበባ የቀረበውን የውሳኔ ሀሳብ በመቃወም መድረኩን ረግጠው የወጡ ቢሆንም ከመጋረጃ በስተጀርባ በተሸረበ ሴራና እጅ ጥምዘዛ ግን የምክክር ኮሚሽኑ የሽመልስ አብዲሳን ትዕዛዝ ወደ መተግበር ተሸጋግሮ አዲስ አበባ የኦሮሚያ ዋና ከተማ ናት ለሚለው ኦህዴዳዊ ትዕዛዝ የድጋፍ ፊርማ ለመፈረም መቻሉን ነው የታወቀው። የምክክር ኮሚሽኑ የአቶ ሽመልስ አብዲሳና የወይዘሮ አዳነች አቤቤን ቀጭን ትዕዛዝ በመቀበል አዲስ አበባ የኦሮሚያ ክልል ዋና ከተማና የፌዴራሉ መቀመጫ የሆነች ከተማ ናት የሚል ውሳኔ ለማስተላለፍ ደፋ ቀና ሲል ከአማራ፣ ከአፋር፣ ከጋምቤላም ከሶማሌና መሰል ክልሎች የመጡ ተወካይ ተብዬ የብልጽግና ካድሬዎች እንኳን የጉባኤውን አዳራሽ በተቃውሞ ረግጠው ወጥተዋል። የአዲስ አበባ ሚዲያ ምክር ቤት አዲስ አበባ በታሪክ፣ በህዝብ ስብጥር፣ በቋንቋ፣ በስነ ልቦናና ከሁሉም በላይ በህዝብ ፍላጎት የኦሮሚያ ዋና ከተማ መሆን አትፈልግም፣ አትችልምም። የኦሮሚያ ክልል ዋና ከተማ ናዝሬት እንጂ አዲስ አበባ አይደለችም። አዲስ አበባ የሁሉም ብሔር ብሔረሰቦች መናኸሪያና መኖሪያ የሆነች ከተማ ሁና ሳለም ሁሉም የኛ ነው በሚል የኬኛ ቅዠታዊ ፍልስፍናና በኦሮሙማ ኦህዴድ ኦነግ ሸኒ በአዲስ አበባ ላይ የሸረበው ሴራም በዝምታ የሚታለፍ ሳይሆን ጦርነት የሚያዋልድ የተስፋፊነት ውሳኔ መሆኑ ሊታወቅ ይገባል። በዚህ አጋጣሚ የአዲስ አበባ ትግል ዳግም እንደሚቀጣጠልና በከተማዋ ላይ ያለው የመላው ኢትዮጵያውያን መብት እንደሚረጋገጥ በልበ ሙሉነት እናሳስባለን። የጊዜ ጉዳይ ብቻ ነው። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 30 2018 ዓ.ም